بسم الله الحمد لله الصلاة والسلام على نبينا محمد صلى الله عليه وسلم إلا إذا كان بكلمة فلا تدغم كدنيا فلا تدغم بسم الله فلا تدغم كدنيا ثم سنوان تلا والثاني إدغام بغير غنة في اللام والراء ثم كررنه والثالث بسم الله والثالث الإقلاب عند الباء ميما بغنة مع الإخفاء والرابع الإخفاء عند الفاضل من الحروف واجب للفاضل في خمسة من بعد 10 رمزها في كلم هذا البيت قد ضمنتها صف داثنا كم جاد شخص قد سما كم جاد شخص قد سما دم طيبا زد في تقى ضع ظالما. طيب بسم الله ኢላ ሲቀር ኢዛ ካነ አንድ ላይ ሆነው ሲመጡ ማለት ነው። አንድ ላይ ሲሆኑ ወይም በአንድ ሲሆኑ ቢክልመቲ በንግግር አንድ ላይ ሆነው ሲመጡ ፈላቱ ትግም ኢድጋም አታረግም ማለት ነው። ከዱንያ ለምሳሌ አንጥቶታል እዚህ ጋር ከዱንያ ብሎ ዱንያ ዱን ብለን አናነበውም ኢኽፋኒዝም ማለት ነው። ዱንያ ግልጽ አድርገን እናነባዋለን። ሱመ ደግሞም ሲንዋንን ልክ እንደ ሲንዋን ማለት ነው። ሲንዋን ግልጽ ሆኖ ነው የሚነበበው በአንድ ሲመጡ። ታላ በአንድ አንብባቸው ማለት ነው። የቃሪዎቹንም ልክ እንደዚሁ አንብባቸው። ወሳኒ ሁለተኛው ኢድጋም ነው። ቢገይሪ ጉና ሳይደረግ የሚነበብ ማለት ነው። ኢድጋም ተደርጎ ጉና ሳይደረግ የሚነበብ ፊላሚ ላምን እንደ ላም ማለት ነው። ለምሳሌ ከላይ 6 ፊደሎች አውጥተን ነበር። ከ6ቱ 4 አንስተን 2 ቀርተው ነበር። እነሱም ፊላሚ ላም ነው፣ ወራ ራ ነው ማለት ነው። ثم ከሪረና ደጋግመህ አጥናቸው ይላል ሸኹ ማለት ነው። ደጋግመህ አንብባቸው ወይም ደጋግመህ አጥናቸው። ወሳሊሱ ሶስተኛው አልኢቅላቡ ኢቅላብ ነው። ኢቅላብ ማለት መገልበጥ ማለት ነው። እንደል ባኢ ባ ሆኖ ሲመጣ ወይም ከባጋ ሲመጣ ሚመን ባ ከሚም በፊት በስተፊት ሲመጣ ኢቅላብ ለምሳሌ መንበብ ብለን ማንበብ ማለት ነው። ይሄ ኢቅላብ ይባላል። ቢጉነቲ ጉና ጋር ማለት ነው። ማዓ ጋር ኢኽፋኢ ከኢኽፋ ጋር ማለት ነው። አሁን ወራቢዑ ኢቅላብ ማለት ኑኑ ሳኪነቲ ወተንዊም በኋላ ባ ከመጣ ምን ይሆናል? ኢቅላብ ተገልብጦ ይነበባል። ወደ ምን? ወደ ሚም። ኤዋ ወደ ሚም ነው። አትጠራጠሪ። ባ ወደ ሚም ይቀየራል ማለት ነው። በቃ አለቀ። طيب እሺ ወራቢዑ አራተኛው ኢኽፋ ማለት መደበቅ ማለት ነው። የሆነ ነገር መጨፍለቅ አንድ ላይ እንደል ፋዲሊ ከቀሪ ፊደላቶች ጋር መሰለኝ እዚጋ ብዙም አልገባኝም። ፋዲሊ ከታላላቆች ጋር ማለት ፋዲሊ አብዛኛው ዑለማዎች ዘንድ ማለት ነው። طيب ከአብዛኛው ዑለማዎች ዘንድ እሺ ሚነል ሁሩፊ ከፊደላቶች ዋጅቡ ግዴታ ነው ሊልፋዲሊ
አላህ ከሚያነቡ የቁርአንን ከሚያነቡ ወይም ደግሞ ይሄን ከሚያነቡ ሰዎች ማለት ነው። አላህ ካበለጣቸው ሰዎች ጋር እሺ ፊ ኸምሰቲን 5 ፊደሎች አሉ። ሚን ባዕድሃ ከአምስቱ ቀጥሎ ደግሞ 10 ፊደሎች አሉ። አጠቃላይ 15 ይሆናሉ። ረምዙሃ ኮዷ ክልሚ በአንድ ንግግር ሀዘል በይቲ በዚህ ቱህፈቱል አጥፋል ጋር ይገኛል። ወይም ደግሞ እዚህ ግጥም ውስጥ ሁሉም ጠቅለል ብለው መጥተዋል ማለት ነው። ቀድ በእርግጥ ضمنتها ብለዋል ሸኹ ማለት ነው። በአንድ ላይ በእርግጥም እኮ በአንድ ላይ ጠቅለል አድርጌ አምጥቻቸዋለሁ ብለዋል ማለት ነው። في እነሱም كلمة هذا البيت እዚህ ታች ያለው ግጥም ውስጥ قد ضمنتها ሰብስቤ ያለው ማለት ነው። አጠቃላዩ አዎ ጠቅለል አድርጌ አምጥቻቸዋለሁ ሰብስቤ ማለት ነው። እሺ እነሱም ሲፍ ዛሰና ካም ጃድ ሸኽሱን ቆድ ሳማ ዱም ጠይበን ዚድ ፊ ቱቀን ضع ዛሊመን ብሎ አንጥቷቸዋል ማለት ነው። ከነዚህ አንዳንድ ፊደል እየመዘዝን ነው የምናወጣው። 15ቱንም ከነዚህ ውስጥ እናወጣቸዋለን። እነሱም ከመጀመሪያ ሷድ ዛል ሳ ካፍ ጂም ሺን ቋፍ ሲን ዳል ጧ ዛ ዳል ايوه ዳል ጧ ናቸው። አዎ ايوه ዳል ዛል ፋ ታ ضاد ዛ እነዚህ 15ቱ ተመዝዩ ማለት ነው። 15ቱ ሑሩፍ ምን ይባላል? ኢቅላብ ነው። ኢቅላብ አይደለም ኢድጋም። ወራቢዑል ኢኽፋኡ እንዳትረሺ። አራተኛው ኢኽፋ አይዋ ኢኽፋ ይባላል። አሁን ኢዝሃር አልቁዋል 6 ሐርፎች እንዳለ የመጀመሪያ ውስጥ ሁለተኛ ኢድጋምም 6 ሐርፎች አለ አልቋል። ባ والثالث الإقلاب ሶስተኛ ኢቅላብ ነው። ኢቅላብ ስንት ሐርፍ ነው? ኢቅላብ 15 ኢቅላብ 5 ናቸው ግን ኢቅላብ እንዳትረሺ ላል ሶስተኛ ላይ والثالث الإقلاب عند الباء ሶስተኛ ኢቅላብ ነው። عند الباء ያለ አይደል? ባዘንድ ስንት ነው ማለት ነው? ኢቅላብ በቁጥር በቁጥር አይቀመጥም እንጂ እንደልባ በቃ ኢቅላብ ማለት ባ ብቻ ነው። በቃ አንተ ሚም አትቆጠርም። ባ ወደ ሚም ተቀየሯል አይደል? አንተ ተቀየሯል። አንድ ሐርፍ ነው። በቃ ሌላ ሐርፍ ምን አለ? ባ ነው እሱ ኢቅላብ ማለት ባ ነው። ባ ወደ ምን ይቀየራል? ወደ ሚም አልቋላ። ሁለት የት ይመጣል? ሑሩፍ ኢቅላብ ስንት ነው ብሎ ቢጠይቁ ስንት ነው? አንድ ሑሩፍ ኢኽፋ ኢኽፋ 15 ኢዝሃርስ የመጀመሪያ ኢዝሃር ሑሩፍ ኢዝሃር ላ ስንት ነው? ኢዝሃር 2 لا 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 አይደለም تسكو وللتنوين 4 أحكام فخذ تبييني فالأول الإظهار قبل الأحرف للحلق 6 رتبت بلاش على عدلة تلان للحلق 6 سنتينو 6 عندات رشي إيشي كذا ሁለተኛ ደግሞ ኢድጋም ነው አይደለም? እሺ
والثاني إدغام بستة أتت سنتنو مالتنو إدغام ورفوج 6 سدست الناس سدست 12 12 إقلاب سنتنو إقلاب 1 12 النا أنت 13 13 إخفاء سنتنو إخفاء بسم الله إخفاء والرابع الإخفاء عند الفاضل من الحروف واجب للفاضل في 5 من بعد 10 رمزها في 5 من بعد 10 15 ترى مستنا 13 24 26 ወይ ጉድ ይፈላ 26 15 እና 13 13 ማለት ነው 28 ፊደል 28 ፊደል አልቋላ ፊደል አጠቃላይ አይደል አይዋ በቃ 28 ወይም 29 ነው አረቤ ፊደል አንድ ብቻ ቀራ እሱ አርፍ المد ነው በቃ حياك الله وبياك وبارك الله فيك زادك الله علما وحرصا وفهما اندات رشي بقطر إن شاء الله جزاك الله خير أستاذ بارك الله بنتي